ብያለሁ። ይቅርታዬን ስለተቀበላችሁ ትንሽነቴን ሳትንቁ ሁሉ ለተረዳችሁኝ ሁሉ በጣም በጣም አድርጌ ነው የማመሰግነው። እውነት ለመናገር ምን እንደምላችሁ ራሱ አላቅም። በውስጥ እየተጻፈልኝ እየተሰጠኝ ያለው ፍቅር ለእኔ በጣም ከበቂ በላይ ነው። የመንካት የሌለብኝን ነገር ነክቻለሁ። ጥፋት ነው፣ ስህተት ነው ያደረግኩት። በጣም አድርጌ ወዳችኋለሁ። የህዝብ ልጅ ነኝ፣ ወደፊትም አገለግላለሁኝ። ትልቅ ህልም አለኝ እና በጣም ወዳችኋለሁ። በጣም አመሰግናለሁ። በድጋሚ ይቅርታ። ትልቅ ህልም የሚለው ትንሽ ምን ሊሆን እንደሚችል ጥቆማ አራሊ ኮሌጅ ነው። ህልም አጥሮታል። የህልም ሰዓት ላይ ስለሆነ እንደዚህ ነግረሽን እንዳለመው ምንድን ነው? ብዙ ስራዎች መስራት እፈልጋለሁ። ፊልሙንም ስሰራው ኢንተርናሽናል ለመሆን ነበረ ፍላጎቴ። ናይጄሪያም ሄጃለሁ። ከዚህ በፊት ታጭቼ ነበረ። በዚሁ በፊልም ታጭቼ ነበረ። የፊልሙ ርዕስ ምን ነበር? ስለ እናት ምድር። ታጭቼ ነበርና ኢንተርናሽናል የመሆን ፍላጎት አለኝ በጣም። ስለዚህ ወደፊት ያሰበችው እንዲሳካ ታግዙኛላችሁ። እኛም እንመኛለን። የሰራ ሰው ይሳሳታል። ስህተትን በስህተት ማረም አግባብ አይደለም። ስለዚህ ማንኛውም ሰው በህይወት ውስጥ ሲንቀሳቀስ ቅድም እንዳለው ነው፣ አውቆ በድፍረት አንዳንዴ፣ ሳያቅ በስህተትም አንዳንዴ እና ይህ ሳላቅ በስህተት ነው እያለች ነው እና እንግዲህ ይቅርታውን ተቀብላችኋታል ብለን እናስባለን። እኛም እንግዲህ ወደፊትም ሲሰራ በተለይ የሚዲያው ዓለም የተለያዩ ነገሮችን ያጋጥማልና እንዲያ ነገሮች እንዳያጋጥሙኝ በጥንቃቄ ለመስራት ጥረት አደርጋለሁ ብላለች። በማንኛውም ላይ ደግሞ ማንኛውም ሰው ላይ የሚያጋጥም ነው። የሰራ ይሳሳታል። የማይሳሳት የሞተ ብቻ ነው። ወይ የተቀመጠ ነው ወይ የሞተ። የማይሰራ ያው መቀመጥ። እንዲህ ተባይና ስህተት ደጋግሚ የኛ ቤቷ። አሁንማ እንደ ነገራችሁኝ። ስለዚህ ይቅርታዋን ተቀበሏት። እንግዳችን ነበረች። በጥያቄያችሁ መሰረት ጽጌ ሮያልን ጋበዝ አድርገን አወራናት። አብረን አመሸን። የአስቴርም 3 ኮንሰርት መግቢያ ተሸኘ። ፓራጓይ ከፈረንሳይ ጀመረ። እኝም ሴቶችን ላይ ያዛጉ ነው ከማንኮራፋቸው። ይህም ደግሞ ኮት ነገ ጠዋት ለሽምግልና ይፈለጋል። ስለዚህ ካሁን በኋላ ላይፍ ትገቢያለሽ? ያው ቤተሰቦች አንድ ላይ ነው የምላቸው አሉ። እንዲ አይሆንም አሉ። ምን ያህል ሰው እያየሽ? 400 ሰዎች ቀሩ። እኔ ይቅርታ እዚህ ነኝ። በእኛም በኩል እንግዲህ የፊታችን ሰኞ 8 ሰዓት ሲል ዳግም ታዲያስ አዲስ ለመባባል ያብቃን። ነገ እሁድ ነው። መልካም ሰንበት፣ መልካም እሁድ ብለናል። የፊታችን ሰኞ ስንገናኝ የተለያዩ አዲስ ነገሮችን ለማውራት ያብቃን። እኛም ሰት ለመሄድ ተዘጋጅተዋል። በሚቀጥለው እንግዲህ በጥሩ ስሜት የተለያዩ አዲስ ነገሮችን የምናወራበትን ጊዜ እናፍቃለን። ከነጠላ ዜማሽ በኋላ እንዲሁ እንገባበዛለን ብዬ አስባለሁ። ከወዲሁ ግን ዝነኛና በጣም ተወዳጅ አቀንቃኝ ስለምትሆን እናስፈርማል። እንግዲህ በአዲስ ነጠላ ዜማ ስትመጣ ደግሞ እንዲሁ እንግዳ እናረጋታለን። ስለነበረ ቆይታ ከልብ ነው የምናመሰግነው። እንወዳችኋለን፣ እናከብራችኋለን። ኑሩልን፣ እንኑር። ፈጣሪ ኢትዮጵያንና መላውን ዓለም ይባርክ። ባይ ጋይስ። ቴንክ ዩ አብራችን ስለነበራችሁ። ትንሽ ቆይቼ እገባለሁ። እሺ ላቭ ዩ ጋይስ ባይ። ወጣትነት እኮ ኃላፊነት መቀበል በራሱ ከባድ ነው። ራስን መቻል ራሱ ምንድነው በጣም ያስቸግራል። ወጪው ምንድነው? አንኮል ያደርሽ ቤት ኪራይ ሁሉም ነገር አንጎላ ያደርጋል። በየጊዜው ነው የሚጨምረው። የቤት አስቤዛ ራሱ በየጊዜው ነው የሚጨምረው። ከዛ በዓል ደግሞ ሲመጣ በጣም ደግፉኝ ለማለት ያዘ። ሙያ ላይ እንዴት ነሽ ተብለሻል? በጣም ጎበዝ ነኝ። አዎ ጎበዝ ነኝ። ምን ይጣፍጣል ብለሽ ታስበልሽ? እቺ ከንፈር ያለች ባለው ምንድን ነው በጣም ይዋጣልሽ? ኧረ ሁሉም ይዋጣልኛል። አዎ ቦይፍሬንድ እኔ ካልቀመስ በጣም ታድላለች እንዴ! በጣም እንዴ ለቦይፍሬንድ ኩኪ ተበቃል እንዴ? አዎ አሁን ላይ በጣም ይፈልጋሉ። ለቦይፍሬንድ ቦይፍሬንድ ነው እሱ የሚያደርግላታል። እሷም ታደርግ ለቦይፍሬንድ
ማለት ጮኛ ምናምን ከሚለው አንፃር ነው ታስበው ወይስ ቦይፍሬንድ? እሷ ኩኪንግ ለምን ታበስላለች ነው አይደል? ሴቷ ለምን ታበስላለች? እሱም ያብስል እሷም ታብስል። ምንድን ነው ማብሰል? ስማ ልክ ነሽ። አይ እነሱ ስለሚፈልጉት ነው እንጂ ልክ ነሽ። የአንቺ ሀሳብ ነው ልክፋ ቦስ ገርል ዋይፍ ማቴሪያል አትሁኝ ቦይፍሬንድሽ ላይ ምናምን ትላለች እኮ። ቦይፍሬንድ ነው። ቦይፍሬንድ ጋር ነው መሆን ያለው። ሬስቶራንት ይለቅ ከሼፎች ጋር ሴቶች ላይ እኮ እሷ የምትለው ቦይፍሬንድ ጮኛ ባል ምናምን ልዩነት አለው የምትለው። ጽጌ አምልጦሽ ጋይስ ታፕ እያደረጋችሁ ብለሽ ህዝቤን እንዳታስተበትቢ። ሌላው ታዲያ ሰርሶች የሁለት ልጆች እናት ነኝ። ፈታ ለበል አስቴር ልግባ። ወይኔ ፍቅር ትግባ በእናት የእናት አንጀት። ይሄኔ ጎረምሳ ነው ስሙን እስያምቦ ይኸውልህ ተጠራጣሪ አንድ ያስፈልጋል። አንድ ሴት ስትሆን ወንድ ነው ትላለች። ወንድ ከጾታው ነው ችግር ወይስ ከኬዙ? የመሰጠን የሶስት ልጆች እና የሁለት ልጆች እናት ሆና ነው። እናትነት ከባድ ነው። ከዛ ግን አስቴርን ደግሞ ትወዳታለች። እንጋብዛት። የትም የምትሄድበት የላትም እንዴ ሬዲዮ ነው ማህበርተኞች ይሰጣል። እውነት ይሰጣል። ያ ብዬ ይሰጣል። ስለዚህ የመጀመሪያው ለዚች እናት ይሰጣል። ከልጆቿ ጋር ሰልፊ ተነስታ ተደሰድስ ፕላስ ወላጅና እኔ ሌላ ምንም ማለት እና ጽጌ ምርጥ ልጅ ናት። ለፍታ እዚህ ደርሳለች። በርቺ በሉልኝ። ቴንክ ዩ በጣም እሺ። አንድ ትኬት ሄደ ግን አታዲያስ አዲስ ፕላስ ላይ ደግሞ ስልኳን ማግኘት አለብን። አንቺ መበርበር ለምንድን ነው የፈለግሽው? አይ ስልኳን ማግኘት ስላለብን ነው። ዩቲዩብ ላይ እንዴት ኮንታክት እናደርጋታለን? ስለዚህ ታዲያስ አዲስ ፕላስ